ወደዚህ አንቺ ምናልባት ትራንስፖርት መንተሽ ነበር እሱ ጋር ማስተካከል ግን ይሄ ታይም በቃ ታይም በቃ ደግሜ ፊትሽን ማየት አልፈልግም። ፊትሽን መረስ አልፈልግም። ደግመሽን ፊቴን ምን አልፈልግም። ብርቴ ከዚህ ቀደም ብዙ ነገር አሳልፈናል። የዛሬውን አታስቢውና የዛሬው አሁንና ማለት ነው በፊት ብዙ ነገር አሳልፈናል። ከቤተሰቦች በላይ ነበር ማፈቅር ለቤተሰቦች ብዙ ነገር ተደግሶ የዛላ ቤተሰቦች ያው እንግዲህ በባለፈው እንዳያችሁ በቲማችን የተፈጠረው ነገር በጣም አስከፍቶኛል። በጣም ራሴንም አሳምሞኛል። እንዴት በእኔ ምክንያት እንደዚህ የተበተነን ቲም እንዴት ልመልስ እንደምችል አይዲያው የለኝም። ግን አላቅም ዛሬ ጌቾ ጋር ደውዬለት ላገኘው እየሄድኩ ነው። ከቻላችሁት እናንተ በኮሜንት ታረቃት እያላችሁ ብታገዙ ደስ ይለኛል። ያው ቲማችን ወይም ደግሞ ይሄንን ሚዲያችንን ደግሞ ላይክ ሼር ሰብስክራይብ አድርጋችሁን በዛው እንዳትረሱ። ያው ጌቺ ታረቀኛል ብዬ ተስፋ አደርጋለሁ። እንዴት እንደሆነ ግን አላውቅም። ምን ብዬ ከምን ጀምሬ ከምን እንደምጨርስለት አላውቅም። ግን እየሄድኩ ነው። ሀይጌች ሰላም አትለኝም እንዴ? ፊቴን ማየት አትፈልግም ማለት ነው? ይቺ ከምን እንደምጀምርልህ አላውቅም። በእኔ ምክንያት እየተፈጠረ ላለው ነገር እንቅልፍ ነስቶኛል። እንደዚህ እንዲሆን እኮ አይደለም ነበር ነው የምፈልግ። ይቺ በቃ ማየት አትፈልግም ማለት ነው። ጠልተኸኛል እንዴ? እሺ ቆይ ለምን እንዴ ይሰራ ብለህ ነው? ተው እንጂ ምን አለ እንዴው እንዴት እስቲ ፊት የሰራነው ነው ጎጃም ቲቪን ድራማ እስቲ አስታውሰው። እኔማ ወኔው ኑሮኝ ነው እንጂ እንዴው አይናፍቅም ልብሱ። እኛም ያን ያህል ስንለፋ ስንፈነዳ ኑረን ውጤታችን ይሄን ይሆን መተማማት ተወርታችን መጠላላት ይሆን ይሁን ምን ሰው ይሳሳታል። በቃ አይሳሳትም አይባልም። ግን ያን እንደገና ለምን አንጀምረው? ምን አለ በቃ ነገሩን አታክሩት። በቃ ተው ማለት ነው መተው። በቃ አንተ ትልቅ ሰው ነህ፣ ብዙ ነገር ታውቃለህ። መተው ነው በቃ። እሱማ ነው ግን ነገር ከከረረ እኮ ምን አለ በቃ እኛ ለስራ እስከመጣን ድረስ ስራችንን እንጂ ሌላ ነገር አንድ ቦታ ላይ ማተኮር የለብህም። መተው ያለብህ አንተ የልጅትን ባህሪ ታውቁታላችሁ። አሁን ብታውን ባታውን ማለት ነው እኔ ጋር ነይ ብላት ትመጣለች። አሁን ደውዬ ነይ ብላት ትመጣለች። ግን ደግሞ እሱ ደግሞ ነይ ሲላት ትሄዳለች። አታውቁትም። እሷን ቀጥ የምታበጣብጠን እሷ ናት እንጂ እና ስለዚህ በገንዘብ አልተነካካም። ይሁንም በቃ ተስማሙ ታረቁና እርግጥ በባለፈው እንዳልኸው ተጎዳርታችኋል። ግን በቃ ያንን ተው ትርሱ። ያንን ወረስቻለሁ እኔ የሱ መምታት ላይ ነው መስተናዘር ቀላል ነው። ግን ልጅቷ አላማ የላትም አንቀጥልም ሞራችሁ ነው። እናንተ ይሄን ካወክ ለምን አንተ ዝም ብለህ እንደሌላ ነገር እናጣርጋችኋችሁ? በቃ አሁን አላማ እንደሌላት ካወክ አሁን ቀጥታ ማለት ነው ልጅቷ የምትሆነ ካልሆነ እማተዋታል። አሁን አንዱ ቦታ ተቀምጠው ቀጥታ ይዋሩ ይሆናል። ቀድሞ ራሱ የወጡት እናንተና እኛ ሳንመጣ የወጡ የራሳቸው ሙአርቶሪ ኑሯቸው ነው የሚወልዱ። ወይ ስላንቺ ይሆናል ወይ ስለሱ ይሆናል ወይ ስለኔ ይሆናል። እሱን ሊሆን ይችላል። አንተማ ያፈለጋቸው እንዲወሉት ችግር የለውም። ብቻ አንተ የድሮውን የስራህን ፍቅር አምጣውና በቃ አብረን እንስራ ነው። እስቲ አስበው እኔን ስንት ነገር ነው ብለህ ወደዚህ ውስጥ ያመጣኝ። እኔ ይቅርታ ሰይጣን አይደለሁም። ለይቅርታ በቃ ይቅርታ አረግለታለሁ። ግን ብታውን ባታውን ተውስጥ ጨርሶ በፍቅር ካልሆነ ይቅርታ ብሎ ምን ያደርጋል? ለለከስ እሱ ቂም ይዞ እኔ ቂም ይዘን ይቅርታ ተብለን ነገ ተጠባብቀን ተምንመታታ በቂሙ በጠብቀው ይችላል። ተመጣ ይምጣ ሲነግሩ አንደልማ እየሰማህ እንጂ ለስራችን ስንል እኮ ነው። እስቲ ያለፈውን እናስታውስ እኮ እያልሁ ነው እየነገርኩህ። ሲጀመር አንተ ልጅቱ አላማ እንደሌላት ካወቅ
በቃ ይሄን ነገር አንተ አንዴ እሱ ጋር ከሆነ እንመጣዋለን። ኋላ እኔን ትሰድቡኛላችሁ፣ እኔን ትወቅሱኛላችሁ። እዚያው ነው ሲል ከምቀይርበት ቦታ ማን ነው ኋላ ምን አለ እንዳትሉ። ትወደኝ ከነበረ ታፈቅረኝ ከነበረ እኔን ለቁማር አሳልፎ መስጠት አስፈልግ። ቁማር አስፈልግ። ከዚህ በላይ ግን ምን እንደሆንልሽ የምትፈልጊው? ምን ልልሽ ነው አፈልገሽ የመጣሽ? ሲጀመር መጀመሪያ ይስ መጪ ልታይ ስትመጪ ምን በቃ ምን የሚለኝ ብለሽ ነው እንድልሽ ፈልገሽ ነው የመጣሽ? ምን ያህል እንደምወድሽ እንደማፈቅርሽ ታውቂያለሽ። በቃ አፊሽ ትኩረታተፍ ነው የማፈቅርሽ። ያኔ አፈቅራለሁ ምናምን በነበረበት እጅሽ ስትያስብ በነበረበት እጅሽ ከማን ጋር ነው ያደርሽ? ዛሬ ይቅርታልሽ ነው የመጣሽ? ትረሽ ማለት አልፈልግም። ትረሽ በቃ በእናትሽ ኪልኝ በቃ እኔ ብቻ ነው መተከዝ የምፈልገው። ሲጀመር የመጣሽ የኔ ነገር አንገብግቦሽ ነው የግሩፕ መበተንና የስራሽ ብለሽ ነው። ግን እኔ የግሩፕ መበተን ሳይሆን የሚያንገበግበኝ የኔ ህይወት በኔ ህይወት ላይ የኔን ባስ የኔ ህይወት ህይወቴን ያጨለብሽብኝ ብርቴ። ከዚህ በኋላ በቃ ፊትሽን ማየት አልፈልግም። እኔም ከዚህ በኋላ አብረን እንደማንሆን አውቃለሁ። እንግዲህ ደግሜ ልቤን ለማርማት የመጣሽ ይህ ማስመሰልን ባግና ያሰለች። ግን ቢያንስ አድርገልኝ ልጆችን መሰብሰብ አለብን እባክህ ያልኩሽ እኮ እዚህ ላይ ነው። አሁንም የመጣሽ የልጆች መበተን የሥራው መበተን ቆጭቶሽ እንጂ የኔ መማዘን ቆጭቶሽ አይደለም። የኔ ጫካ ላይ ወርቆ መንገላታት ቆጭቶሽ አይደለም። ለአንቺ ፍቅር ነበር ሲንገበገብ ነበር። እዚህ ስራም የዚህ ስራ ዋና ዓላማያ ከዓላማያ በላይ አንቺ ነበርሽ ታውቂያለሽ። እባክህ ከዚህ በላይ ኃጢአቴን አታብዛ። በቃኝ። ደግሜ እጄ እንድሰረዝር አትፈልጊ። በጣም ወድሽ ስለነበር በዚህ ልክ ደግሞ በጣም አስጠልተሽኛል። በቃ አውቃለሁ። ግዴታ ወደደኝም አለ እና ምን እንደሆንሽ የምትፈልጊ? በቃ እኮ ነው ያልኩሽ። በቃ እኔ ብቻዬን መተከዝ ነው የምፈልግ። ትይልኝ እሺ፣ አንድ ነገር እንዳደርግ ብቻ አድርገኝ። ልጆቹን ተሰባስበው ይቅርታ እንድጠይቃቸው ብቻ አድርገኝ እባክህ። ስላሳለፍናችሁ የፍቅር ጊዜያት ብለህ ይሄን ብቻ እንዳደርግ እርዳኝ። ሌላ እኔ ምንም አልፈልግም ካንተ። አንቺ ስታስቢ እኔ ተይው ይቅር ልበልሽ። መጥቼ ተመልሼ ከምን ጋር መስራ ይመስልሽ? እኔ ከሱ ጋር እንድትሰራ አይደለም፣ እኔ ይቅርታቸውን እንዳገኝ እንድትረዳኝ ነው እየለመንኩ ያለው። እንደዛ ከሆነ እነሱን ይቅርታ በይና እነሱን ይዘሽ መስራት ትችያለሽ። እኔ ግን አንዳንዴ ማለት ነው ሰው በተገናኘ ቁጥር ለሌላ ነገር አታስብ። ለሌላ ነገር ታለቅሳለች። ያትል ለማስመሰል አይታታ ያትል የምታለቅሰው እንኳን አሁን እሷ ወደው ዳይሬክሽን ብቻ መመልከት የለብንም። እያለቀሰ እየሸታተት እስቲ ለሌላ ነገር ሊሆን ይችላል። ለሌላ ነገር ሊሆን ይችላል። ምናልባት ስለ ስራ እያወሩ ነው። ነውጭና ያተፈለኝ ተመልከት ይኸውልህ ለማስመሰል ይሆን እኮ ማለት ነው። ሌላ ነገር ብቻ መመልከት የለብንም። ይሆን ወይ ለፍቅር ወይ ይቅርታ ለማለት ሊሆን ይችላል። ስራው አስገርማት ነው። እሷ ለስራው ተጨንቃ ነው የምታለቅስ ብቻዋን። ተው ምን አለ እንደው ስለ ስራችን ጉዳይ ለምን ይቀራል ብላ እንደሆነስ ግን በቃ ደግሜ ፊትሽን ማየት አልፈልግም። ፊትሽን መረስ አልፈልግም። ደግመሽን ፊቴን እንድትመጪ አልፈልግም። ከዚህ ቀደም ብዙ ነገር አሳልፈናል። የዛሬውን አታስቢውና የዛሬው አሁንና ማለት ነው በፊት ብዙ ነገር አሳልፈናል። ከቤተሰቦች በላይ ነበር ማፈቅር። ለቤተሰቦች ብዙ ነገር ተደግሶ ትዝ ይልሽ ከሆነ የሆነ የበዓል ጊዜ እኔ ካንቺ ጋር ነበር ያመሸው። እነሱ አይን እያዩ እነ ሚጣናቢ ግን አንቺ ምንም አይገባሽ አታውቂ። ስለዚህ በቃ ተይኝ። በቃ ስላለፈው ነገር እያነሳለብኝ አታድም። አውቃለሁ። በቃ ለኔ አንቺ ምን እንደሆነሽ የምፈልጊ? በቃ እኔ ልብሴን አውልቄ አብጄ እንደዚህ እየተሽከረከሩ እንደምን የምፈልጊ? አንቺ ከማጣት የበለጠ ስሪያን ከመፈናቀል የበለጠ ምን እንደሆነ ነው የምፈልጊ? ራሴን አጥፍቼ በቃ ምን ደስ አንቺ ደስ እንግዲህ ምን ሲሆን ነው? ምን ሲሆን ደስ
ታነሽ ዝም ብለሽ ትረሽ ተረሽ ይገተሰደርግልኝ ትረሽ ትላንት ዳትነካ ትንሽ ድግም አውቄብሃለሁ። ስንሰማህ ነው የቆየን የተናገርኩት። ገር አይተኸው እስከዚህ ድረስ ምን ልኮ ነው አይደል? እኔ ላይ ሳይሆን አንተ ሴት ልጅ እጅህን እየሰነዘርክ እስከዚህ ድረስ ነው ያንተ አቅም። ምን አለ እናንተ የሚያገናኝ ነገር የለም። አንተ መደረግ የሌለበት ነገር ተው። ምን አደረገ? እንነጋገር ወደ ሌላ ነጀት ወይ ምን አለ የሆነ አስተሳሰብ ያዳምጡኝ ነው ሴት ልጅ እናትና ብሎኛል አይደል? በቃ ለምን እንደ ጥሩ መንፈስ እስኪ እኔን አዳምጡ በእናታችሁ። እኔ ልትጨነቁ ነው ያዳምጡ። አንተ ግን ክብር እንኳን የለም። ተነስተህ ራሱ አታናግረን። አንዳንዴ ማለት ነው አለመነሳት አይደለም አንተ ሰው ነህ ተቀምጠን ከነ ስማኝ ንገር እኔ ካንተ ጋር አልሯጥም አልገጥምም አልታደም እኔ እናንተ የሚያገናኝ ስራ ነበር አይደል? ጀመር ግን ያስፈልግ ለምን በኪሳ አትክተት። በቃ እንደው ትልቁ ነገር አለቃ አክብረን እንጂ ምንድነው እስቲ እሷን ወጣትነት እኮ ግን ያልፋል። ማርያምን ስራ ግን ጥሩ ምናኛ እሷና እንግዳ ስራ ነው። ወጣትነት ያልፋል። ግብር አንተ ወንድ ሆነናል አስጠልካት በአንተ ቤት አስጠልካት አይደል? አስጠልሃታል እኮ አይደለም። አዎ ማስጣልም አስጠልሃታል። በልክ ተሆነ ለምን ነው ማንደማመጥ? ይኸውላችሁ እኛ አሁን ይሄንን በእሷ መካከል ያለውን ነገር እንደገና እንዲንራ አይደለም አመጣጣችን። እንዲሁ ለእሷና ለኔ እንኳን አታስቡም። አሁን ለመጣኖች ምን ሆናችሁ ነው ግን እናንተ? አንተ እኮ ነገሩ ስላልገባ ልብሱን ቀይረህ የመጣ እኮ ነገሩ አልገባ። ግን መጀመሪያ እኔ ነግሬሃለሁ። አንተ ግን አንዳንዴ የምነግራችሁንም ስሙ። ምን እንደወጣ ታስቡ። ማርያምን ይደብራችሁ። ዋ ሹናችሁ ነው። ለማንኛውም አሁን ብዙ ነገር ምን ነገር ምክንያቱም አንተ እኔ የምፈልገው ከሆነ ወጣትነት ያልፋል። ስለዚህ ስራችንን ብንሰራ ነው ጊዜያችሁን ባልሆነ ቦታ ላይ አታሳልፉ። የምፈልገው ከሆነ አንተ እንደው አነጋገር ራሱ ዝም ብሎ በቀጥ የለም። ይኸውልህ ይሄንን ነገር እንደውም ካምሯችሁ አውጣችሁ ጣሉት። አለቀ በቃ። ስራችን ለምን ስራችን ላይ ትኩረት አናደርግ? ይኸውልህ እኔም ብዙ ነገር እኮ አሳልፌያለሁ። ይሄን ነገር ግን በቃ ተውት። የሚናገረው ማይተው ነገር የለም። ከተውት ወይ አንተ ወዳታለሁ በቃ ታልክ ምንድነው ወዳሻለሁ ማለት እተውልሃለሁ። እንዴት ወድሻለሁ ማለት ነው? እንዴ አንተ ሰው ጋር ተስሙ ጀመረ ከዚህ ርዕስ ውጡና ስራችንን እንስራ። በቃ ስራችን ላይ እኔ ኧረ ተው ምን አለ ተው። ለልጅቱ ምንም ቦታ አሁን በፊት ወዳት ነበር። አሁን ምንም ቦታ የለኝም። ግን በልክ አይደለም ተዋት፣ በፍቅር ነው። በልክ ነገር አሳያለሁ። አለ አለው አሁን እዚህ አለ ማታም ግን በልክ ተው። በጣም አናደጋችሁ ነው ማሳጅ ሰምተህ ረፍቅ ነው ምን አለ ምን አለ ረፍ በቃ አንተ ተለቀቁ ረፍ ደግሞ ባቀው ነው ምን እንኳን ምን ረፍ በቃ ማን በህይወት ይግባላችሁ በቆይ በመሪበት ልትከተሉ ለምንድን ነው? ምን አንድነው ምንድነው? ቆይ እሺ እኛ ከተስማማን ምንድነው ይሄ ጎጃም ቲቪ ስንሰራበት ቆይ ነው ተሰርቋላችሁ። ማን ጠራችሁ? ማን አላችሁ? ማን አላችሁ? ቆይ ገዝተን በቀጠል እናስማማ ነው እንጂ መጣ ማን እኔ ተከተሉ ማን አላችሁ? እኮ እናስማማ ነው እንጂ እንደዚህ የሚናበስ ነው በቃ ማስማማት